የምትኖሩ የህግ ምክር ልሰጣችሁ ፈልጋለሁ። ይሄም በሆነ አጋጣሚ ፖሊስ ቢይዛችሁ ሶስት መሰረታዊ ነገሮችን ማወቅ ይገባቸዋል። በሆነ አጋጣሚ ፖሊስ መኪናችሁን ቢያቆም ወይንም ደግሞ ለፍተሻ ቤት ቢመጣ for any reason የህግ ምንድነው ሎ ኢንፎርስመንት የሆነ አካል ቢመጣባችሁ ሶስት ነገር ማወቅ አለባችሁ። አንደኛ አላስፈትሽም ማለት መቻል አለባችሁ። ልፈትሽ ካለ I do not consent to search I do not consent አልስማማም አላስፈትሽም ማለት መቻል አለባችሁ። ያ ማለት ምንድነው? ፖሊስ ሲፈትሽ ምንም ወንጀል ላይኖርባችሁ ይችላል። ሲፈተሽ የሚገኝ ነገር ላይኖር ይችላል፣ ግን አይታወቅም። አንዳንዴ ሰው መኪናችሁ ውስጥ ጥሎ የወረደው ነገር ሊኖር ይችላል። ወይም ደግሞ እናንተ ምንም አይደለም ያላችሁት ነገር ማሪዋና አለው ወይም ሌላ ነገር አለው ሊሉ ስለሚችሉ በፍላጎታችሁ ካስፈተሻችሁ መብታችሁን አሳልፋችሁ ሰጥታችኋል ማለት ነው። በኋላ ያ ማስረጃ በፍርድ ቤት ማስረጃ ይሆንባቸዋል። የተገኘው ነገር ማስረጃ ይሆንበት። ስለዚህ ሲፈልግ ቤት ከሆነ ያለ ዋራንት መፈተሽ አይችልም። ዋራንት ካለው ፖሊስ ፍቃዳችሁን አይጠይቅም። ፍቃዳችሁን ሲጠይቅ ምንም ይሁን ምን እሱ በራሱ አልፎ ሊፈትሽ ይችላል። አላስፈትሽም I do not consent to search አንደኛው እሱ ነው። ይሄን ማለት መቻል አለባችሁ። ለምንድነው? ያለ ፍቃዳችሁ የሚደረግ ነገር ፕራይቬሲያችሁን ስለምጥስ በፍርድ ቤት ውድቅ ይደረጋል በኋላ ላይ። ግን ራሳችሁ ፈቅዳችሁ ከሆነ በሆነ አጋጣሚ የሆነች ነገር ብትገኝ ያ ነገር በእናንተ ላይ ማስረጃ ይሆንና ሊያስቀጣችሁ ይችላል ማለት ነው። ሁለተኛው መናገር አልፈልግም I want my counsel ወይም I want my lawyer ያለ ሎየር መናገር አይችልም። እቺን ቃል ማለት መቻል አለባችሁ። በቃ ቃልን አልሰጥም። የሆነ ነገርም ሊጠይቃችሁ ይችላል፣ የተለያየ ነገር ሊል ይችላል። በምንም ጊዜ ፖሊስ I need my counsel I need my lawyer ወይም ደግሞ ያለ ሎየር ቃልን አልሰጥም። ሶስተኛው I want to remain silent I want to use my fifths ወይም I want to use my right to silence የዝም ማለት መብቴን መጠቀም ፈልጋለሁ፣ ሎየር ፈልጋለሁ። ይሄ እነዚህ ነገሮች ካላችሁ በህገ መንግስቱ አርቲክል 4th amendment 5th amendment እና 6th amendment ላይ ያሉ ለዜጎች የተሰጠ መብት አለና እነዚህ መብቶች በመጠቀም ምናልባትም ሊከተል ከሚችል የህግ ተጠያቂነት ራሳችሁን ማዳን ትችላላችሁ። ሶስቱን ነገር እንዳትረሱ። I don't consent to search አላስፈትሽም፣ አልፈቅድም። ለፍተሻ አልፈቅድም። ሁለተኛ I want my lawyer ጠበቃይ ሳይኖር። ሶስተኛ አልናገርም፣ ጠበቃይ ሳይኖር ቃሌን አልሰጥም። በፍላጎታችሁ ስህተት ሊኖር ይችላል ነው ላይክ ምንም እኮ